ሰላም እንዴት ናችሁልኝ? ደህና ናችሁ? ዛሬ ደግሞ በጣም የሚጣፍጥ ቀላል መኮሮኒ አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። በመጀመሪያ በድስታችን ላይ ውሃ ሞላ አድርገን እንጥዳለን። በደንብ ውሃው ሲንተከተክ መኮሮኒያችንን እንጨምራለን። ትንሽ ጨው፣ ትንሽ ዘይት እናደርግና እናዋህደዋለን። መኮሮኒያችን እንዲበስል እንተወውና በመጥበሻ ላይ ሽንኩርት እናደርጋለን። ሽንኩርታችን ደቀቅ ተደርጎ የተከተፈ ቢሆን ቆንጆ ነው። ሽንኩርታችን እንዲበስል አነስተኛ ሙቀት ላይ አድርገን ከድነዋለን። ውሃውን መጠጥ ሲያደርግ ዘይት እንጨምራለን። ሽንኩርታችንን ከዘይቱ ጋር ትንሽ ሽንኩርቱ ቀላ እስከሚል እንጠብሰዋለን። ነጭ ሽንኩርት እናደርጋለን። ነጭ ሽንኩርታችን ትንሽ ከተጠበሰ በኋላ እርድ እናደርጋለን። እርዱንም ትንሽ ጠበስ እናደርገዋለን። እርዳችን ከተጠበሰ በኋላ የተፈቀፈቀ ካሮት እንጨምራለን። ካሮቱንም የተወሰነ ደቂቃ እንጠብሰዋለን። ካሮታችን የዚህን ያህል ከተጠበሰ በኋላ የተከተፈ ቲማቲም እንጨምራለን። ቲማቲሙንም የተወሰነ ሰዓት እንጠብሰዋለን ሆነ እንዳለ ሪከርድ። ቲማቲሙን በደንብ ከተጠበሰ በኋላ በመጨረሻ የእሸት አተር እናደርግበታለን። አተር እዚህን የምኖርበት አውሮፓ ውስጥ በረዶ ቤት ውስጥ ታሽጎ ይሸጣል። ፍሪጅ ውስጥ አድርጋችሁ በመፈልጉ ጊዜ ትንሽ እያወጣችሁ ውሃ ፍሳችሁበት እንደዚህ ፍሬሽ ይሆናል፣ መጠቀም ትችላላችሁ። ከፈለጋችሁ በሱ ቦታ ደግሞ ፎሶሊያ ማድረግ ትችላላችሁ። ከካሮቱ ጋር ጨምራችሁ አንድ ላይ ጠብሳችሁት መስራት ትችላላችሁ። መጨረሻ ላይ መኮሮኒያችንን እንጨምራለን። አንድ ላይ አዋህደን ማቅረብ ነው። እንዳያችሁት በጣም ቀላል አሰራር ነው። በጣም ነው የሚጣፍጠው። ለምሳቃ ለልጆችም ለአዋቂም ቆንጆ አማራጭ ነው። ሰርታችሁ ሞክሩት። ስለተከታተላችሁን ከልብ አመሰግናለሁ። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። አስተያየታችሁን ጻፉልኝ። ቪዲዮን ከወደዳችሁት ላይክ። በሌላ ስራ ቪዲዮ እስከምንገናኝ ቻው።